ነው አልኩት። ሌላ ምንም አይደለም። እሱ መልስለት። እኔ እኮ እንደዚህ ብለህ ብጠይቀኝ ታዲያ እኔ እኮ መልስልሃለሁ እኮ። ግን እንደዚህ እያወጣህ እንትን ከምትል እኔ ፎቶአቸውን እስከ ስማቸው የት እንደተደባለቁ እልክልሃለሁ እኮ ከፈለክ አልኩህ አይደለም። በዚህኛው አሁን መሲ አላየሁትም አላስታውስም ማለት አይደለም እኮ እነሱ አላዩአቸውም። እነዚህ አይነት ተደበለቁ አዳምጠኝ። በቤት ውስጥ ነው እነዚህ ተቀምጠው እየጠበቁ የነበሩት እነዚህ ናቸው። ቤት ውስጥ እየጠበቁን ነበር። እዛ ቤት ውስጥ እኛ ራሱ ሁለት ቀን አድረናል። እኔ የምለው እኮ ወንድሜ ሹምዬ ይሄ ልጅ ሳቢያ ነበር የለም ከየት ጀምራችሁ ነው ጋር ሄዳችሁት ነው የምለው። መኩላት ከቤቱ በኋላ አልገባኝም። ያንኛው የተደበለቃችሁ ጋራ ነው የመጣው ይሄ ወይስ እናንተ ጋር ነበር? ከሳቢያ በቤት መኪና ሄደናል። ከሳቢያ ማለት ነው። ከሳቢያ ወተን በቤት መኪና ቤት ውስጥ ገብተናል። የሆነ ቤት ውስጥ ማለት ነው። እና እነመሲ ጋር አግኝተናቸዋል። እነመሲ በነበሩ ሰዓት ይሄ ልጅ የለም ነው የምትለው? አዎ የለም። አዎ ማን ነው ስሙ? ሰርኩ ነው። ሰርኩና ማን ናቸው ሁለት በኋላ የመጡት? በኋላ የመጡት ደግሞ ድንበር መሃል ላይ የመጡት ሉሌና ደምሳሽ ናቸው። እነሱ ከሳቢያ ከቤት ጀምሮ አብረው እናንተ ጋር ሳቢያ አለ ማለት ነው። ሁለቶቹ ከሆኑ በኋላ የመጡት ይሄ ሳሪ ማን ነው? መሲ አሁን ያንንም ልታስታውስ አትችልም። ስለዚህ ይሄንን አስተውላ ካላየ ያም ሊኖር ስለሚችል ለምስክርነት አልበቃችም ማለት ነው እኮ። እነሱን ላላየቻቸውም እነሱን እኛ ያገኘናቸው ሳቢያ በቤት መኪና ሄደን ነው እንዴ። ለምን አትረዱም እናንተ? ያኔ ላስረዳክ። መሲ መመስከር የምትችለው ማን አገኛችሁ ብትለኝ ደግሞ እስከ ስማቸው እነግርሃለሁ። ቆይ ልንገርክ፣ አንድ ያዳምጠኝ። መሲ መመስከር የምትችለው እስከ ሳቢያ ብቻ ነው። ከሳቢያ በኋላ የለችም። ከሳቢያ በኋላ ያለ ሰው ነው ማምጣት ያለብን። ሐምዴ ነበር አልነበረም ለማወቅ ከሳቢያ ጀምሮ የነበረ ሰው ነው። ለምን መሲ ሳቢያ ላይ ተገነጠለች ከነሱ። ስለዚህ እሷ መመስከር የምትችለው እስከ ሳቢያ ብቻ ነው። እኔም እኮ እያልኩ ያለሁት ይሄ ልጅ ሳቢያ አለ የለም እኮ ነው። የመሲ ይሄ አሁን ያሳየኋት መሲ ያላወቀችው ልጅ ሳቢያ ገጠር ልጅ ጋር አለ የለም ነው እኮ ጥያቄ። ማነው ስሙ አልከኝ? ሰርኩ። ከየት ነው ሰርኩ ጋር የሄዳችሁት አብራችሁ? እኮ ልንገርሽ፣ ሳቢያ ልክ እዛ ጫካው ውስጥ እንደተቀመጥን አራት ሆነን በቤት መኪና ሄደን ነው እነ ሰርኩ ጋር እነዚህ ሰርኩ ደጀንን ደስታውንና ሰይፈን ያገኘናቸው አራቶቹም ማለት ነው በቤት ውስጥ። እዛ ምን እያደረጉ እየጠበቁ ሰው ከየት መጥተው ከጅዳ እናንተ ጋር ሄዱ? ከጅዳ ከኛ ጋር አልመጡም። እዛ ራሱ እነሱ ሁለት ቀን ነው ምናምን 3 ቀን አድረናል ብለውናል እኮ እነ መሲ ጋር እነመሲ ጋር አላዩአቸውም። አልተገናኙም። ይሄ እኮ በትህትና የሚመለስ መልስ እኮ ነው። ባጭሩ ልንገርህ፣ ያው ከመሲ የተረዳሁት ማለት ባለፈው የገባው ልጅ ታስታውሳለህ? ማታ ላይ በቪዲዮ የገባው መሲ እሱን ታውቀዋለች። አንድ ስትናገር እንደሰማዋት እዚህ ማለት ነው። ሁለተኛ ቀደም በፎቶ አሳይታት አዋይቼዋለሁ ያለችው። ሶስተኛ የገጠር ልጅ፣ አራተኛ ሀና ገብቷል። ከሳውዲ አብረው የተነሱት ማለት ነው። ከጅዳ ማለት ነው። ከጅዳ የተነሱት ከጅዳ አብረው እስከ ሳቢያ የተጓዙት ብቻ ነው የምታውቀው እሷ። እንደ ቃሏ እሷ እስከ ሳቢያ ብቻ ስለነበረች የምታውቃቸው አራቱን ብቻ ነው። የገጠር ልጅን አሊንና ነገሰን ሀናን፣ እነዚህ አራት ሆነው ነው ከጅዳ የተነሱት። ሳቢያ ላይ የተቀላቀለችውን አላየቻቸውም። እሷ ሳይቀላቀሉ ነው እሷ የተጫነችው። ለአራቱ ነው የምታውቀው እንደነገ። ስለዚህ ሐምዲ ታዲያ ሐምዲ የሚባለው ልጅ የቱ ጋር ነው ታዲያ የተቀላቀለው? አቡ አንቺ የምታስቡት ቆይ አንዴ ትዝ ይልሽ እንደሆነ ከሽፍታዎቹ የሚያደርጉትን አድርገው ከሄዱ በኋላ ሌሎች 2 ልጆች ይዘው መጥተዋል ብሏል። ይሄን አታስታውሱ? ኦኬ 10 ሆኑ ማለት ነው። 10 ሆኑ ማለት ነው። 10 ነው። ኦኬ ጠይቂልን እሱ ነው። ታዲያ 10 እኮ ናቸው። እኔ ራሱ የዛን ዕለት የጻፍኩት 10 ሰዎች በ9 እና 7 ላይ ነው ያላችሁት እስካሁን ድረስ። 10ኛዋ ሀና ናት እኮ መኩዬ። 9 ወንድ 10ኛ ሴት ሀና አይደለም። አንዴ ቆይ ያለ ሀና 8 ነን ብሏል እኮ አወራሱ። እንደዛ ብሎ ነበር እኮ ያለ ሀና 8 ነን። በቃ ኢስ ኦኬ። እኔ ዝም እላለሁ ወይ ሌሎቹን እያስገባችሁ ጠይቁ። ወይ ሀቡ
ይኸውልሽ ከጅዳ ተነስተው ሳቢያ እስኪደርሱ ድረስ 4 ናቸው፣ 3 ወንድ 1 ሴት። ኤግዛክትሊ ኦኬ። ከዛ 4 ደግሞ እዛ ጠበቋቸው ነው ንግግራቸው። ስንት ሆነ? 8 ሳቢያ 8 ሆነ። 8 ከዛ መንገድ ላይ 2 ተቀላቀሉ አይደለ? 10 አይ እሱ ያለ ሀና ሲልማ እኮ እኔ እንደዛ ነገር አልሰማሁም። ያልሰማሁትን አልፈርድም። ያለ ሀና አልሰማሁም። ከነ ሀና ነው 8። ለምን 4 ሆነው ተነሱ ከሳውዲ 3 ወንድ 1 ሴት። ማማ የገጠር ልጅ አሊ ነገሰ ሀና ሆነው ተነሱ። እኔ ላይቭ ሪከርዱም አለኝ። የዛለት ይኸው ከነቀኑ እየጠየቅኩ ዲቴይል የጻፍኩት አለ። እያንዳንዱ ማን ምን ጋር እንደተቀላቀለ ዛሬ እንደውም ቃሉን ይቀይራል አይቀይርም እያልኩ ደብተሬን እያየው ነበር ሳዳምጠው የነበረው። ስለዚህ እኔ ጆሮ የሰማው 4 ሆነው ተነሱ፣ 3 ወንድ 1 ሴት ሆነው ተነሱ። ከጅዳ ሳቢያ ድረስ 4ታቸው ነበሩ። ሳቢያ ጋር በቤት መኪና ሄድንና የሆነ ቤት ገብተን እዛ ቤት ውስጥ እነዚህን 4 ሰዎች አገኘን። ደጀንን፣ ደስታውን፣ ሰርኩን፣ ሰይፈን አገኘን አለ። እያንዳንዱን ጻፍኩና ቃሉን ሰጥቶ ሲጨርስ በል እንግዲህ 10ሩንም ፎቶ፣ ስልክ ቁጥር፣ ስም አምጣ ብዬ በዋትሳፕ ተቀብዬ 9ኙንም ኮንታክት አረኳቸው። እኔ ወረቀት የሚያዘው ሪከርድ የሚያዘው 10 ሰው ነው ቶታል። ከሀና ውጪ 8 ካልክ 11 ሊሆኑ ነው ማለት ነው። 11ኛ ሰው ካለ አላውቅም፣ አልሰማሁም። ተጨምር ያለው አብሬ ሄጃለሁ ያለው ደግሞ ልጅ ይንጣ ይቅረብ እኮ እሱ ነው የሚለው። የት እንደተቀላቀለ ማን ነው? ሐምዴ ነው። ሐምዴ የቱ ጋር እንደተቀላቀላችሁ